ሄደው አምጥቼ እዛው ፎቶ ፖስት አለው አንቺ ስምሽን መቀየር አለብሽ ምናምን ዱዱ ብቻ ነበር የሚለው ሁሉ አማርሽ ማድረግ አለብሽ ምናምን ብለው ከዛ እድል እየመጣ መጣ ለነሱ ማለት ነው። የፍቅር ግንኙነትሽ ላይ ተጽዕኖ አልነበረው? ሁሌ በጣም ነው የምወደው፣ በጣም ነው የምሳሳለት። ሁሉ ነገር መሆን የሚችል ሰው፣ ጓደኛም፣ ወንድምም፣ ባልም ምንም። ሆደ ባሻነሽ በጣም አሁን ጸይሌ ነው በይና ከዚህ በፊት 8 ሳይቶችን በ10 ዓመታት ውስጥ ጥንቅቅ አርጎ ሰርቶ ያስረከበው ድርጅታችን ቴምር ሪል እስቴት አሁን ደግሞ የመኖሪያ ቤቶችን በሳር ቤት፣ በፒያሳ ሊሴ፣ በአዋሬ እንዲሁም እንዴት ነው ወንድማችን የተገኘው? እሱን አሳጥሬ ልንገርሽ ማለት ያው በጣም ረጅም ነው ታሪኩ፣ ብዙ ነገር አልፈናል እና አንድ ቁጭ ብለን ማውራት ስለምንፈልግ ለብዙ ሰውም ትምህርት ይሆናል ብለን ስለምናስብ ግን ያው ረጅም ዓመት ቆይተናል በፍቅር እግዚአብሔር ይመስገን። ይህን ባህሪ ችሎ ስለቆየ ማለት ከባድ ነው። ስፔሻሊ ስደት ላይ ስትሆኚ ደግሞ ወደድሽም ጠላሽም ባህሪሽ ይለወጣል። እሱ ኢትዮጵያ ነበረ፣ እሱ ኢትዮጵያ ነበር፣ እኔ እዛ ነበርኩኝ። ባህሪ በጣም ተለውጦ ነበረ። ምክንያቱም አሁን ስመጣ ራሱ ብዙ ሰው በቃ እንደ ድሮ አይደለሁም። አንደኛ እድሜሽን በጨመረ ቁጥር የሚለወጥ ነገር አለ፣ ፕላስ ደግሞ ችግሩም ብስጭቱም ስደቱም የሚቀይርሽ ነገር አለና በጣም አስቸጋሪ ባህሪ ነበረኝ። ግን ያው እግዚአብሔር ደግሞ የእኔ የእናቴ ምርቃት ነው ብዬ ነው የማስበው። አስቸጋሪ ባህሪ እንግዲህ በባህሪ ደረጃ ሰው አብሮ እስካልኖረ ድረስ በደቂቃዎች ውስጥ አይቶ ሰውን ጅር ማድረግ አይቻልም። ግን የሆነ እንዲህ ሲያዩሽ በቃ ስክን ያልሽ የተረጋጋሽ እንደዚህ ማትከብጂ ደስ የምታይ አይነት ሰው ነሽ። አዎ ግን ሲነሳብኝም እንደዚያ ነው። ትንሽ ኃይለኝነት አለብኝ። በጣም ጮሃለሁ፣ ቆጣለሁ ምናምን። ያው የራሴ ሰው ላይ ነው ማንም ሰው ላይ አልደረፋም። ግን ስፔሻሊ እሱ ላይ በቃ የሚችለኝ ብቸኛ ሰው እሱ ነው። ቢከፋኝም ብቸገርም ብደሰትም ማውራው ቢቀለኝ ከማንም ማለት እኔ ብዙም ችግሬን ሀዘኔን ምናምን ሰው እንዲያቅብኝ የምፈልግ ሰው አይደለሁም። ደስተኛ ሰው ብቻ ነው ጓደኞቼንም በዙሪያ ያለውን ሰው ማውራው እንጂ ያው ሁሉም ሰው የራሱ ችግር ስላለበት ሲቸግረኝም ሲከፋኝም ሄጄ ለጓደኞቼ ምናምን ማውራት አልወድም። ሁሉም ሰው የራሱ ችግር አለበት። ግን እሱ ምንም ነገር ሰው ካላወራው እንደውም ይጨንቀኛል። እሱና የእናቴ ምርቃት ነው፣ የእሷ ጸሎት ነው። ብቻ ሁሌ መልካም ትዳር ይስጣችሁ ነው፣ የእሷ መልካም ትዳር መልካም ልጅ ነው። ይሄ ነው ምርቃት። ሁሉም ያገኘኝ ሰው ሁሉ የሚመርቀኝ ነው። የዛውም ሰው ምርቃት ይመስለኛል። በጣም ትሁት፣ በጣም ጎበዝ፣ አዳማጭ፣ ሰውን የሚረዳ፣ በጣም ታማኝ፣ ለቃሉ ሟች። እኔ አንድም ቀን እዚህ ጋር ደርሳለን ብዬ አስቤ አላውቅም። ምን አይነት ሆናችሁ? ኦልሞስት 6 ዓመታችንን ጨረስን። ወደ 7 ዓመት አታወጣም? በቅርቡ ብዬ አስባለሁ። 6 ዓመት ግን የርቀት ፍቅር በጣም ፈተና እንዳለው ነው ብዙ ሰዎች የሚናገሩት። ኢቨን ተሳክቶላቸው እንኳን ብዙ ጊዜ ሳይ ሆኖ የነሱ ግን አዲስ ጀምሮ ሰዎች ካላችሁ ግን አንመክርም ምናምን ሲሉ ሰማለሁ። ከባድ ነው፣ እኛ በጣም በእንደዚህ ነገር ውስጥ ነው ያለፈው ምናምን ይላሉና ምን ያህል ፈተና ቢያልፉ ነው ላለሁኝ እና 6 ዓመቱን ረዥም ነው። ከዛ በርቀት ሲሆን ደግሞ በጣም ብዙ ከባድ ነው አይደለም። በርቀት አብረሽም እየኖርሽ ከባድ ነው ቻሌንጅ። ርቀት ላይ ስትሆኚ ደግሞ እንዲህ ነው። አንዳንዴ ተጣልተሽ እንኳን ፌስ ቱ ፌስ መተስታወሪ ይሄ እንትን በቃ ትረጋጊያለሽ። ይሄ ከባዱ ነገር ቀለል ታደርጊዋለሽ ምናምን። ግን ስልክ ላይ ሲሆን በፈለግሽ ሰዓት አታገኘውም። ስፔሻሊ ስደት ላይ አሁን ያረው ሀገር እንጂ በፈለግሽ ሰዓት ስልክ ማውራት አልችልም። እኔ ደግሞ በተናደድኩ ሰዓት ማውራት አለብኝ። ስፔሻሊ ሲናደድ የሆነ ነገር በፈለግሽ ሰዓት በቃ በዛ ሰዓት ነው የምፈልገውና ለእኔ አሁን መቼም በፈለግኩ ሰዓት ማውራት ምናምን። ግን የሚረዳ ሰው ካለ ደግሞ እሷም በጣም ነው የሚረዳኝ። እኔ አሁን ስልክ ካላነሳም ብዬ ላብዝ እችላለሁ። እሱ ግን በቃ ወይ ስራ ላይ ሆናል ወይ አሰሪዎቹ አሉ ምናምን ብሎ ለራሱ ምክንያት ይሰጣል። መቶ እኔ ላይ አይጮህም። እኔ እጮሃለሁ፣ ለምን አልተነሳልኝም ለምን እንዲያለንም ልል እችላለሁ። ከባድ ነው ያው
አብሮ ለመቆየቱ ሴጣንን በጣም ይፈትንሻል። ስፔሻሊ ሩቅ ሲሆን ደግሞ እጥፍ ይሆናል። ግን እኔ እንደውም ሰውን የምመክረው እንደውም በርቀት ቢፈተን መጀመሪያ ጥሩ ነው ብዬ ነው የማስበው። ምክንያቱም ምን ያህል እንደምትዋደጂ ምን ያህል እንደምትቻቻይ ታይበታለሽ። ለመጠራራትም ጊዜ ይኖራል ብዬ አስባለሁ። ብዙ ሰው በጣም ያፈጥነዋል። በእርግጥ ብዙ ስለተጠናናሽ ወይ አጭር ስለሆነ አይደለም የምትቆዩ፣ ግን እኔ ብዙ በመቆየት አምናለሁ። ማለት ምንም ቢሆን ሳምንት ከምታውቂ ሰው ዓመት የምታውቂ ሰው ይሻልሻል ብዬ ነው የማስበው በእኔ አስተሳሰብና እንደውም ርቀት ላይ ሆኖ ቢጀመር ቀስ በቀስ እየተባለ የሚተያይ ሰው ከዛ ወደ ፍቅር ከዛ ወደ ትዳር ስቴፕ ባይ ስቴፕ ቢል ደስ ይለኛል። ግን ይሄ በአካል ሲሆን ፍጥን ይላል ሁሉም ነገር። አብረሽ በአካል ሲሆን ኢንጆይ ለማድረግ ምን ለማለት ነው እንጂ ይሄ ማነው ምንድነው ባህሪው ምንድነው ለመጠናናት ጊዜ አይኖር ብዬ ነው የማስበው እንደኔና አይጀምሩ ከሚሉ መሀል አይደለም የሚጀምሩ። ግን ያው ትዕግስት በጣም ያስፈልጋል፣ ታጋሽ መሆን። ችግሮቻችሁ የምትፈቱባቸው መንገዶች ምን ነበሩ? ለምሳሌ በጥቂት ላይ ነው ትምህርት እንዴት ነው? እኛ አናሳድርም ነገሮችን። ይህን ሁሉ ዓመት አብረን ስንቆይ ተጣልተን አድረን አናውቅም። በጣም እንጣላለን፣ እንጨቃጨቃለን። ግን ወዲያው ተነጋግረን አሁን መጀመሪያ ፍቅር እንደጀመርን እሱ ምን አይነት ሰው ነው ሲረጋጋ ነው ማውራት የሚፈልገው። እንጣላለን አይደለ? ጊዜ ወስዶ ተረጋግቶ ነው ማውራት የሚፈልገው። እኔ ደግሞ ተጣላለን አይደል? ወዲያው ማውራት የሚፈልገው። ወዲያው አውርቼ ተነጋግሬ ችግሬን ፈትቼ ማለት ነው የሚፈልገው። ለነገ የሚባል ነገር አልፈልግም እና ተቃራኒ ሆነን በጣም እና ያናድደኛል። ጊዜ የሚወስደው ነገር ራሱ ያናድደኝ ነበርና ተነጋገረን። የሆነ ቀን ነገርኩት። እኔ ሰላም ስንጠብቂ እኔ ነገር በጣም ነው የሚደብረኝ። የሆነ ስንጣላ ቆይ ነገ ከነገ ወዲያ ስረጋጋ እናውራ የምትለው ነገር ደስ አይለኝም። ወዲያው ነው የምፈልገው። እሱ ደግሞ ስናደድ ላስቀይምሽ ይችላል። ላስቀይምሽ አልፈልግም። ስረጋጋ ቀስ ብዬ ሳላስቀይምሽ ማውራት ነው የምፈልገው አለ። ኦኬ አንድ ስቴፕ ወደ እኔ አንድ ስቴፕ ወደ አንተ እንምጣና እናስተካክል ይሄን ነገር ተባለ። ተስማማ። ከዛ ጊዜ በኋላ ምንም አይነት ችግር ይፈጠር ወዲያው ተነጋግረን እኔም አላስጨነቀውም። በጣም ከተናደደ እታገሰዋለሁ ራሱ እስከሚያወራ እና ደስ የሚለው ባህሪው ጊዜ ውሰድ እንጂ መጥቶ ያብራራልሻል። እና እንደዛ ይተባባለን። ብቻ በምንችለው አቅም አናሳድርም ነገር። የሆነ ነገር ይፈጠር ወዲያው ተነጋግረን ይቅርታ ማለት ካለብኝ እላለሁ፣ ማለት ካለበት ይላል። ችግራችንን ፈተን በሰላም እንቀጥላለን ማለት ነው። ይሄ አለመተያየቱ ስላለ አንቺ አሁን ተነስተሽ ስልክሽን ብትዘጊ አለቀ። ማፍረስ ቀላል። እሱም እንደዛ መሀላችሁ ያለው ለዚህ ሁሉ ሀገር ልዩነት አንድና አንድ ዲስታንስ ፍቅር እንዲቀጥል 6 ዓመት ትልቅ ስራ የሰራው መሀላችሁ ስልክ ነው። ስልክ የሚባለው ስለዚህ ያ ከሌለ በቃ አለቀ። የምታዩት ዳሰሱ ነገር የለም። ስለዚህ እምነት የሚለው ነገር ደግሞ በጣም ትልቁ ቦታ ይሰራል አይደል? ፍቅር ግንኙነት ትዳር ላይ። ስለዚህ እሱ ነገር እንዴት ነው ሰዎች አስታመው መቀጠል የሚችሉት? አጠገብሽ የሌለ ማታዩ ሰው ምንድን ነው ታደርጊ የምትችው? በእምነት ጉዳይ ዲስታንስ ላይ ያለ ሰው ያው ለፈጣሪ መስጠት ነው ብዬ ነው የማስበው እንጂ የምትጠይቂ ከሆነ ስልካውን አላነሳም ካለሽ የሄዶ ነው ከማጋራ ነው የምታስጨንቂ ከሆነ ራስሽን ነው ጭንቀት ውስጥ የምትከች ብዬ ነው የማስበው። እኔ እየዋሸሁት ከሆነ ፈጣሪ ያጋልጠኛል የሆነ ቀን ብዬ ነው የማስበው። እሱም እየዋሸኝ ከሆነ ፈጣሪ የሆነ ቀን የጊዜ ጉዳይ ነው ያጋልጠዋል። እውነት ተደብቃ አትቀርም ምንም ቢሆን። ያንን ስለማመን ራሴን አላስጨንቅም፣ አምነዋለሁ። በቃ ምንም ሲያደርግ ሊሆን ይችላል ግን በቃ እኔ አምነዋለሁ፣ እሱም ያምነኛል። ምንም ይሄ ኮሽታ የለም። አንዳንድ ፈጣሪ ይመስለኛል ይሄ ነገር ግን ብዙ ሰው የሚጠይቀኝ ነገር ነው። ግን እኔ አንድም ቀን ጠርጥሬው ወይ ስልክ ያላነሳል ከሴት ጋር ሆኖ ነው ወይ እንዲያደረገ ነው ምናምን የሚል ወደ አይምሮዬ መጥቶ አያውቅም። በቃ ቢመጣ እንኳን በቃ ማዳመጥ አልፈልግም ያንን ድምፅ። አይ ጊዜ ሆኖ ነው ብዬ ነው ራሴ ማሳመን የምፈልገው። እሱም እንደዛው። ከዛ በተረፈ ግን ለፈጣሪ ሰተሽ አንቺ ታማኝ ነው የሚጠበቅብሽ። በቃ ከአንቺ የሚጠበቅብሽን ማድረግ። ከዛ ያ ሰው በምላሹ የሚገባሽን ከሰጠሽ ይሰጥሻል፣ የማይገባሽን ደግሞ እየሰጠሽ ከሆነ ፈጣሪ የሆነ ቀን የልብሽን አይቶ ያሳይሻል ብዬ አስባለሁ። ለዛ እኔ ለፈጣሪ ሰጥቼ ራሴ ጋር ያለው ነገር ነው ማስተካክለው። ብዙ ጊዜ በቃ ምን የጎደለ ነገር አለ እኔ ጋ ብቻ ከእኔ የሚጎለው ነገር እንዳይኖር። ከዛ እሱን አልቆጣጠረው የት ገባ የወጣ ምናምን ማለት አልወድም። ማመን የሚለው ነገር በጣም በጣም መዓት በቃ ጆሮን ጭው የሚያደርጉ ነገሮች እንሰማለን። አረብ ሀገር ያሉ እህቶቻችን በፍቅረኞቻቸው የሚደርስባቸው ነገር ምን በፍቅረኞቻቸው ብቻ በልጆቻቸው በባሎቻቸው
ስለዚህ ዱዱ እዛ ሆና 6 ዓመት ሙሉ ያላየችው ፍቅረኛዋ እንደዚህ አይነት መዓት ሁሌ እየሰማች አስጨናቂ ነገር